ሰው ሊሞት ሲል ምን እንደሚሆን ታውቃላችሁ? ከስራዎች ሁሉ ትልቁ ስራ ብሎ የሚያስበው ሰደቃ ነውና ልክ ሞት ሲመጣበት ወየው ምን ነው ሰደቃ ላይ በበረታው ይላል። እኔ አይደለም ያልኩት አላህ እኮ ነው። አላህ ምን አለ? ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሲሳይ ማን ነው የሰጠው? አላህ እኮ ነው። አላህ ከእናታችን ሆድ እኮ ሳያወጣን ምንም አናውቅ ባዶ ሆነን ነው። ዲግሪ ተሸክሞ የወጣ የለም፣ ወርቅ ይዞ የወጣ የለም። ባዶ ሆኖ የወጣው ራሱን እንኳን መብላት መቀለም አይችልበት በሰዎች ይገዛል። ነገር ግን አላህ ቁዋ ሰጠው፣ ሀብት ላይ ሀብት፣ ጤና ላይ ጤና፣ ሁሉን ነገር ካመቻችለት በኋላ ራሱን የተብቃቃ አራሁ እስተግና ራሱን የተብቃቃ አርጎ ይመለከታል። ከኔ በላይ ላሳር ይላል። ገንዘቡ ላይ ይንቀባረራል። ምናልባት ሳት ብሎትም ሰደቃ ካወጣ ሰዎች ላይ ይመጻደቃል። ያላህ ይቅራል። ያፊቱ ያፊቱ ለባዲህ በከቶን ከላሽ ኢማን ባይገባሽ ላቃነን ኢማን ነው ካልብሰኝ አሁን ነፈና ለባድንም ላኮና ዱንን አላህን ገጥፍ በጥፍ ከሉን ሽማን ይላክን አላህ ሽማ ባይን ተብጭም ታከትም አላህ ይቅራል። በዱን የንገ ሰላም ባካንጀን ፈሮን አላህ ይሸልመኝ። ለምን አላህ ለቀደም ደረም ለቀደም አልተቀረም አላህ ያንብረም ሸራይ ምቀኛ አላህ ያትፈንም ያፊቱ ለባድኩ ለዓለሙን ላይ ከተንጀን አላህ ሽማ የገረገራ አላህ ሽማ الله حافظ القرآن أصحابه تكتايم الله بارم الله شيم الله آمين الله يهم بتلقوا إن جزاء رمضان من البات الله يتبقى أشوا بس هو قال الله يتبقى أشوا بعد شو أقبله بتلقوا مت الله يسكت مت أشوا برامة كلام رمضان الحمد لله مصبيح الله يملني الله يملني الله يملني